ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። እንዴ ማን ነው የሚያንኳኳው? ቆይ አንተ ለምንድነው በሩን የማከፍተው? የግቢው ጥበቃ አይደለህ እንዴ? በሩን ክፈተው። አንተ ምን አገባ? ራስህ ክፈት። ሰውዬ ያማል እንዴ? የግቢው ዘበኛ እኮ አንተ እንጂ እኔ አይደለሁም። በል እኔ ብዙ ስራ አለብኝ። በሩን ሄደህ ክፈተው። እንዴ ንቀት የኔ ቆንጆ! አረ ከስራ አባሪው ኩጁ። ይኸውልህ ለባሌ ነግሬው ከስራ እንዳያሰናብትህ ከፈለክ በቃ አሁኑን ሂድና በሩን ክፈት። እና ደግሞ ከዚህ በኋላ ከሱ ጋር ስትጣላ እንዳላይ። ተግባባን? አሃ ነው። እሺ እኔም መቤት። A few moments later ይሄ ዘበኛማ ካለቀዬ ሚስት ጋር የሆነ ነገር አለው። ቆይ እንደውም ላለቀዬ ነው የምናገረው። እንዴ ምንድነው? ሰሞኑን በር ሳንኳኳ ቆይታችሁ ነው የምከፍቱት? በሰላም ነው? አለቃ ተረጋጋ። ምን መሰለህ፣ ያ ዘበኛ ተብዬ በጣም ጠግቧል። እኔ ራሱ በር ሳንኳኳ በጣም ቆይቶ ነው የሚከፍተው። ደግሞ አሁን ራሱ እኔ ባልኖር ኖሮ በእርግጠኝነት በሩን አሁን አይከፍትልህም ነበር። ይኸውልህ ኮጆ፣ አንተም ሆንክ ዘበኛው ለእኔ ሰራተኞቼ ናችሁ። ግን እኔን የማይገባኝ ነገር አንተና ዘበኛው ለምንድን ነው ብዙ ጊዜ የምትጣሉት? አለቃ በቃ ምን መሰለህ፣ ያ የተረገመ ዘበኛ እንደምታስበው ጥሩ ሰራተኛ ሳይሆን በጣም መጥፎ ሰው ነው። የእውነቴን ነው አለቃ። እንደውም በቃ እኔ ብዙ ጊዜ አትክልቶችን ውሃ ሳጠጣና ሌሎች ስራዎችን ግቢ ውስጥ ስሰራ ጥበቃው እዚህ ሳይሆን ቤት ውስጥ ከሚስት ጋር ሲዝናና ነው የሚውለው። አሁን ራሱ ከሚስት ጋር ነበር። እናም እኔ እንደሚመስለኝ ያ ዘበኛ ከሚስት ጋር ሌላ ነገር ሳይጀምር አይቀርም። በቃ እንደሚመስለኝ ከሆነ ጥበቃው ከሚስት ጋር አንሶላ ተጋፏል። ምን? ለካ ባለፈው ከስራ ደክሞኝ በጊዜ ወደ ቤት ገብቼ መኝታ ቤት ስገባ ሚስቴ በጣም ደብሯት ስለነበር የሚያስቅ ቀልድ ስነግራት ከአልጋ ስር ሌላ ይሳቅ ድምፅ ሰምቼ ነበር። ከዛ ግን ሚስቴ ጆሮ ነው ብላ ወደ ሳሎን ወሰደችኝ። ግን እኔም ከዛን ቀን ጀምሮ ሚስቴን በትንሹ ጠረጥራት ነበር። በቃ ሚስቴ እኔ ላይ ማቅጣብኛለች ማለት ነው። ግን አንተ ዘበኛውን ለምን ጠረጠርከው? አለቃ የእውነቴን ነው። ደግሞ ብዙ ጊዜ የአንተ ሚስት ዘበኛው ከኔ ጋር ሲጣላ ሁሌ ለሱ ነው የምታግዘው። ያው ግን የዘበኛውን ጉድ ለጊዜው በማስረጃ ላረጋግጥልህ አልችልም። ግን እኔ ቀልቤ ነግሮኛል፣ በእርግጠኝነት ጠበቀው ነው። አይ ኮጆ፣ በቃ በወሬ ደረጃ እኔ ላምን አልችልም። ግን በቃ እኔ ግራ ገብቶኛል። ምን እንደማደርግ አላቅም። ባይገርምህ አሁንማ አንተን ራሱ እየጠረጠርኩ ነው። ኧረ አለቃ፣ እንደውም በቃ ግራ ከምትጋባ ለምን መኝታ ቤትህ በድብቅ ካሜራ አታስገጥምም? ከዛ በእርግጠኝነት በትንሽ ጊዜ ውስጥ ለጥያቄ መልስ ታገኛለህ። ኦ ኮጆ፣ ይሄ በጣም አሪፍ ሀሳብ ነው። በቃ ስለ ሴኪዩሪቲ ካሜራው እኔ አስብበታለሁ። እና ደግሞ ረስቼው፣ ነገ ወደዚህ ለስራ ስትመጣ ቤት መታ አስታውሰኝ። ስለ ስራ አንዳንድ ነገሮች ማውራት አለብን። እሺ አለቃ፣ ነገ ቤት እመጣለሁ። በቃ መልካም ቀን ይሁንልህ። እዚህ ቤት እንዴ የፈጣሪ አለ። ኮጆ ናገባ፣ ምን ፈልገህ ነው ወደዚህ የመጣከው? ምንም እንዳትዋሽ። አረ ብርድ እንዳይመታሽ። በቃ ባለቤትሽ ዛሬ ስለ ስራ እንድናወራ ቤቱ ቀጥሮኝ ነበር። ምን ሆናል? እኔን እያየህ አውራኝ እንጂ እባክሽ። እኔም በቤት እርቃንሽን ስለሆንሽ ብርድ እንዳይመታሽ ቶሎ ብለሽ ልብስሽን ልበሺ። ደግሞ ባልሽ መምጫው ሰዓት ስለሆነ ሌላ ነገር ሊያስብ ይችላል። ይህኔ ዘበኛው ቢሆን ኑሮ ገና እንዳየኝ እኔን አልጋ ላይ ወስዶ ያስደስተኝ ነበር። ግን ዛሬ ምን እንደሆነ ባላቅም እስካሁን አልመጣም። አይ አሁንማ ተረዳሁት። ወዶ ነው የሚያስደስትሽ። አሃ ለካ ይሄን የመሰለ ገራሚ ሰውነት አይቶ ነው እስከ ዛሬ ድረስ ከአንቺ ጋር አልጋ ላይ ሲደሰት የነበረው። አዎ ግን አሁን እሱን ተወውና አንተ ራስህ አልጋ ላይ ጎበዝ እንደሆንክ ሰምቻለሁ። ታዲያ ጉብዝናን አሁን ብታሳየኝ ምን ይመስላል? የኔ ቆንጆ አንዴ ተረጋጊ ባክሽ። አይ ኮጆ በጣም ትገርማለህ። አረ ነቃበል በል። መላ አካሌ ላይ አፍጠቀረህ እኮ። በቃ ምን ትጠብቃለህ? አሁኑኑ መኝታ ቤት ገብተን ጥማችንን እንርካ። ና ና የኔ ቆንጆ፣ እስካሁን ድረስ ያየሁትን ሁሉ ማመን ከብዶኛል። በቃ እኔ ስሜቴን መቆጣጠር አልቻልኩም። ከዚህ በላይ መታገስ አልችልም። ነይ ወደ መኝታ ቤት ገብተን እንደሰት። A few moments later ኮጆ አንተ ደግሞ ቤቴ ምን ትሰራለህ እንዴ? አለቃ ረሳው እንዴ? ትናንት እኮ ቤት መተህ ስለ ስራ እናውራለን ብለከኝ ነበር። እሺ ግን ለምንድን ነው የቤቴን በር ሳንኳኳ በጣም ቆይተ የከፈትከው? ደግሞ ሚስቴ የት ሄዳ ነው? የለችም እንዴ? አይ እሷ ወደ ኪችን ምሳ ለስራ ብላ ገብታለች። እና እኔ ደግሞ ያው በሩን ቶሎ ብዬ ያልከፈትኩልሽ ሽንት ቤት ስለነበርኩ ነው። ኮጆ ምን ሆነ ነው? በጣም ግራ የተጋባ ትመስላለህ። ደግሞ ሚስቴ ምሳ የምትሰራው አሁን ሳይሆን ምሳ ሰዓት ከመድረሱ በፊት ነው። ያው ዞሮ ዞሮ ችግር የለውም። ትናንት እንዳወራ ነው ቤቴ ውስጥ ሴኪዩሪቲ ካሜራ በድብቅ ስላስገጠምኩ እዚህ ቤት 24 ሰዓት ምን ሲካሄድ እንደነበር በቀላሉ ማወቅ እችላለሁ።
ለማንኛውም ኮጆ በጣም ይቅርታ፣ ዛሬ ያላሰብኩት የሥራ ስልክ ተደውሎልኝ ነው ቤት ያልጠበኩ እና እባክህ ኮጆ አሁን በጣም ስለደከመኝ ስለ ሥራው ነገ እናወራለን። ሄይ ወይኔ ቆያውን ምንድነው የማደርገው? በፈጣሪ ትናንትና ስለ ካሜራ ማውራት አልነበረብኝም። በቃ አሁን እኮ እኔ ከዛች ጣፋጭ ሚስቱ ጋር መኝታ ቤት ምን ሳረግ እንደነበር ካወቀ በጭራሽ አይምረኝም፣ ወደ ሲኦል ይልከኛል። በቃ በካሜራ የተቀረጸውን ቪዲዮ ከማየቱ በፊት ካሜራውን መስረቅ ይኖርብኛል። አው ሌላ ምንም አማራጭ የለኝም። ይኸውላችሁ አሁን የምላችሁን በደንብ አዳምጡ። በቃ አሁን ስለመሸ ቶሎ ብላችሁ ወደ ሳየኋችሁ ቤት ትሄዱና አለቃዬን አስፈራርታችሁ ቤቱ ያስተከለውን ካሜራ እስከነ ሚሞሪው ይዛችሁ ወደ እኔ ትመጣላችሁ። ታዲያ ምንም አይነት ስህተት አልፈልግም። አሁን ዳይ ወደ ስራ። ይኸውልህ አንተ ሰውዬ ከዚህ በላይ አልታገስም፣ ወደ እርምጃ ገባለሁ። በቃ ያስተከልከውን ካሜራ አሁኑኑ ስጠኝ። እሺ በቃ ተረጋጉ። አሁኑኑ ካሜራውን እሰጣችኋለሁ። ይኸው እንኩ ካሜራውን ውሰዱት። አንቺ የማትረቢ እንዴት እኔ ላይ እንደዚህ ታደርጊያለሽ? ድሮም እኮ ከዛ ሌባ ዘበኛ ጋር ጥምሽን ስታረኪ ጠርጥሬ ነበር። በቃ ለዚህ ስራሽ ዋጋሽን እሰጥሻለሁ። ደግሞ ጭራሽ ያልበቃ ብሎሽ በአንቺ ቤት በካሜራ የተቀረጸው ጉድሽን እንዳላውቅ ብለሽ በማታ ሌቦች እኔ ላይ አስልከሽ ካሜራውን አስወሰድሽው አይደል? የማትረቢ ለሌቦቹ የማይሰራ ካሜራና ሚሞሪ ቀይሬ ስለሰጧቸው ጉድሽን በአደባባይ ያወጣልሻለሁ። ኮጆ ናግባ። ኮጆ መጀመሪያም አንተ ልክ ነበርክ። የማትረቢ ታያለሽ፣ እኔ ላይ እንደዚህ ማድረግሽ ገና ይቆጭሻል። አለቃ በቃ አታሳዝንም እንዴ? አሁን መጮውን ተውና ተረጋጋ። እባክህ ተረጋጋና ተቀመጥ። እኔ የምረጋጋው ለተጫወቱብኝ ሰዎች ዋጋቸውን ስሰጥ ነው። ደሞ እኮ የገረመኝ ጉዷ እንዳይጋለጥ በሌቦች ካሜራውን ልታስወስድ መሞከሯ። ግን ችግሩ ሌቦቹም እንደሷ ጅል ናቸው። ሌላ የማይሰራ ካሜራ ስለሰጠዋቸው ወዲያውኑ ሳያረጋግጡ ነበር የሄዱት። ሃ በቃ ኮጆ የሚስቴን ጉድ ፒሴ ላይ ስለጫንኩት ና አብረን እንይ። እንዴ ቆይ እንዴት ሌቦቹን ሸወድካቸው? እኔ እኮ ነኝ ሰውየው። በል አሁን የሚስቴን ጉድ አብረን እንይ። እንዴ የፈጣሪ አለ ኮጆ፣ ይሄን ማመን አልችልም። ለካ አንዱ ጠላት ያንተነህ። ችግር የለውም አሁኑኑ ጉዳችሁን እለቅላችኋለሁ። ከዛ አሰቃይቼ ወደ ሲኦል እልካችኋለሁ። አይ ኮጆ ከዚህ በፊት ስንቱን ወደ ሲኦል እንደሸኘው እያወቅ እኔም መዳፈርህ በጣም ይገርማል። ሄይ እባክህ አለቃ ማረኝ እባክህ፣ ሚስት በዛ ገላዋ ደንዝዛኝ ነው። እባክህ የዛሬ ማረኝ። በሉ ሲኦል ሴጣንን ሰላም በሉልኝ። አባዬ በእኔ በቃ በጣም መኩራት አለብህ። ምክንያቱም እኮ ማትሪክን 302 አምጥቼ በ2 ነጥብ እኮ አልፌያለሁ። አው ልጄ እንኳን አለፍክልኝ። በአንተ በጣም ነው የኮራውብህ። አሉ አይደል እንዴ ጎረቤቶቻችን 150 ራሱ መቻ መጡ። አው አባዬ የኛ ሰፈር ልጆችና ጎረቤቶቻችን ሁሉ ሳይቀሩ እኮ ከ150 በታች ነው ያመጡት። ስለዚህ ያው እኔ በጣም አሪፍ ውጤት ነው ማለት ነው ያመጣሁት። እና ያው ከትናንት ወዲያ ደግሞ ትምህርት ቤት ሄጄ የዩኒቨርሲቲ ምርጫ ስለሞላው አሁን ዛሬ የዩኒቨርሲቲ መግቢያ ነጥብ ይፋ ይደረጋል። እስቲ ዜና ላይ እስቲ አብረን እንስማ አባዬ። ሰበር ዜና። የ12ኛ ክፍል የማትሪክ ውጤት መውጣቱን ተከትሎ ዛሬ እያንዳንዳቸው ዩኒቨርሲቲዎች የመግቢያ ነጥባቸውን ይፋ አድርገዋል። በዚህም መሰረት ተንጠልጥለው ያለፉ ተማሪዎች ዋቻሞ፣ ቀብሪ ዳሃር፣ ቡሌ ሆራና ዲላ ዩኒቨርሲቲ እንዲገቡ ተወስኗል። ምን የኔ ነጥብ ዋቻሞና ቀብሪ ዳሃር ነው የሚያስገባው? ወይኔ ባላልፍ ቢቀርብኝስ ኖሮ። ሄሎ ኤፍኤም አዲስ 97.1 ዘፈን ለመጋበዝ ፈልጌ ነበር። እሺ የዕለቱ ተረኛ አቅራቢ ሮቤል ነኝ። ምን የሚለውን ዘፈን ነበር መጋበዝ የፈለጉት? ያው ነይልኝ የሚለውን ዘፈን ነበር መጋበዝ የፈለኩት። እሺ ነይልኝ የሚለውን ዘፈን ለማን ነው የሚጋብዙት? አይ ለመብራት ኃይል ነዋ። ውዴ ከመጋባታችን በፊት እኮ ምን እንዳለህ እኮ አልነገርከኝም። ምን አለ? አይ ፍቅሬ እኔማ 3 ባጃጆች፣ 5 መኪናዎች፣ 7 ሲኖትራኮች ሌላ ደግሞ
ወይኔ ውዴ፣ እነዚህ ሁሉ መኪኖች ያንተ ናቸው? ፍቅሬ ደግሞ አስጨርሽኛ። በቀን ውስጥ የማጥባቸው መኪኖች ናቸው። ውዴ ምን ሆናል? ተጫወት እንጂ። ወይ ፍቅሬ አታውቂም እንዴ? እኔ እኮ ዝምተኛ ነኝ። ዝምተኛ ነኝ? በጣም ይገርማል። ይሄ ይገርምሻል እንዴ ውዴ? እኔ እኮ ማለት ነው በጣም ዝምተኛ ከመሆኑ የተነሳ ታክሲ ውስጥ ራሱ ሰፈር ስደርስ ወራጅ ያለ አልልም። መጨረሻ ላይ ነው የምወርደው። ምን ታዲያ አንተ ዝምተኛ ሳትሆን ዘገምተኛ ና። አንተ ልጅ በዚህ በጠዋት ቆይ፣ የት ሄደህ ነው? አይ አባዬ ትምህርት ቤት እኮ ሰርተፊኬት ልቀበል ሄጄ እኮ ነው። እስቲ ና ልጄ ሰርተፊኬትን እስቲ ልየው። መቼስ አንተ እኮ ጥሩ ውጤት እኮ ነው የምታመጣው። እስቲ ና ውጤትን ልየው። እሺ አባዬ። እንዴ አንተ የማትረባ ደደብ፣ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችንን ሶሊያናን አታይም? ኧረ አባዬ የእሷን እያየሁ አንዴ እንደዚህ አይነት ውጤት ያመጣሁት። ውዴ ነገ ማለት ነው ጡት ማስያዣ መግዛት ስለምፈልግ ጡት ማስያዣ መግዣ ብር ስጠኝ። ኧረ እባክሽ ሴትዮ ምንም አልገዛልሽም። ለዚች ጡትሽ ደግሞ ጡት ማስያዣ ምን ያደርግልሻል? ኧረ እባክህ ታዲያ እንደዛ ከሆነ አንተ ስለምንድን ነው ፓንት ገዝተህ የምታደርገው? ልጄ የ12ኛ ክፍል ውጤት ተለቀቀ እንዴ? አባዬ ተለቋል። መቼስ ልጄ 12 ዓመት ሙሉ የግል ትምህርት ቤት ነው ያስተማርኩ። ያውላ ብር እንግዲህ ከስክሻለሁ። ታዲያ ውጤት ታዲያ መቼስ ማለፍ አለብህ። ስንት አመጣ? ኧረ አባዬ 71 እኮ ነው ያመጣሁት። ምን 71 ነው ያመጣሁት? ወይ ጉድ! በቃ እሺ ችግር የለውም። አሁን በቃ ራስህን ማረጋጋት አለብህ። ስለዚህ ራስህን ለማረጋጋት መኝታ ቤት ግባና ጠቅለል ብለህ ተኛ። ኧረ በተኛውበት አፍነህ ልገለኝ። እሺ ተማሪዎች፣ የዛሬው ትምህርታችን ስለ ሰው ልጅ ዝግመተ ለውጥ ነው። እናም የሰው ልጅ የመጣው ከዝንጀሮ ነው። ቲቸር ጥያቄ አለኝ። እሺ ጠይቀኝ። አረ ቲቸር እንደዛማ ከሆነ እኮ የሰው ልጅ ከዝንጀሮ ከመጣ ዝንጀሮች እኮ ጭራ አላቸው። ሰዎችስ ጭራቸው ይገብቶ ነው? ያው የሴቶችን ባላቅም የወንዶቹ ግን ወደፊት ዞሮ ነው። ሰላም ዶክተር። እሺ ወንድሜ ምንን አሞ ነው? ውይ ዶክተር ሰሞኑን ውስጥ እግሬን በጣም እያመመኝ ነው። እስቲ ለዚህ መፍትሄ ካለህ። ውይ ይሄ እኮ በጣም ቀላል በሽታ እኮ ነው። ለመሆኑ ውስጥ እግርን ነው አይደለም ያመህ? አዎ በቃ ፓራስታሞል እርገጥበት።